ቅዱስ ስምህ በእውነት ንጽሕት ሃይማኖት የቅዱሳን አጸደ ፍኖት የጽድቅ አክሊል ኮንኪ የሰማይ እነዚህ እንደ 13ኛው ወር የሚቆጠሩ ተጨማሪ ጳጉሜናት ቀናት 5 ሲሆኑ በ4 ዓመት አንዴ 6 እንዲሆኑ ቅድም እንዳነሳ ነው በጥሊሞስ ሳልሳይ ሀሳቡን ቢያቀርብም ተቀባይነት አልነበረውም። አውግስጦስ ግን ተግብሮታል። ምን አደረጉ? በምስሉ ላይ እንደምታዩት የመጨረሻዋ ከሴፕቴምበር 6 የምትጀምረው የምትባለው ሊትል መንዝ ነው የሚሏት 13ኛው ወር ነው። ባለ 13 ወር ጸጋ ኢትዮጵያ የሚባለው ተረት መሆኑን የቀደመ አለ ማለት ነው። ተቀድመናል። ስለዚህ አውደ ዕለት የሚወጥነው በዕለተ ሰኑይ ነው። በባህር ሀሳብ ከሰኞ እስከ እሑድ ስላለም ማለት ነው። ይህም የአውደ ዕለት መጀመሪያ ጥንተ ዕለትም አይደለም፣ ጥንተ ቀመር ማለት ዓለም በተፈጠረበት ጊዜም አልጀመሩም፣ ወይ ደግሞ ዓመት እንቆጥራለን ባሉበት በጥንተ ቀመሩም አልጀመሩም፣ በማክሰኞ ማለት ነው። ስለዚህ መሰረት የሌለው ወይ ጥንተ ቀመሩም መጠቀም እንዲሁ በመጽሐፉ እንደተቀመጠው ወይ ደግሞ በጥንተ ዕለቱ መሄድ። በባህር ሀሳብ አዲስ ዓመትን መስከረም ላይ ሲደረግ ከዓመት ዓመት ዕለቱ ከመለያየቱ አልፎ ከጥንተ ዕለቱ እሁድ ቅድም እንዳልነው ወይም ከጥንተ ቀመሩ ማክሰኞ ውጪ በሌላ ዕለታት አውደ ዓመትን ወይም አዲስ ዓመትን ያከብራል። እንደ አውደ ዕለት የባህር ሀሳብ አውደ ዓመት መሰረት የለሽ መሆኑን እናያለን። በሁለቱም እንግዲህ ጣል ነው ማለት ነው። አውድ ማለት ክበብ ዙሪያ ማለት ነው፣ ወይም ደግሞ አደባባይ ማለት ነው። አንድ ነገር አደባባይ ላይ ሲዞር ዞሮ ተመልሶ ቦታው ላይ መምጣት አለበት ማለት ነው። አውደ ዓመት ሲባል ዞሮ መምጣት አለበት ማለት ነው። አውደ ዕለት ሲባል እንደዚሁ ዞሮ መምጣት አለበት። አውደ ዓመት ግን ዞሮ አይመጣም፣ መቼም አይመጣም። በባህር ሀሳብ በዚህ ዓመት በአሁኑ ዓመት በ2018 አዲስ ዓመት መስከረም 1 ማክሰኞ ዕለት ነበር። በዚህም አውድ ዙረት ክብ አደባባይ እንደመሆኑ ቀጣዩ አውደ ዓመት መስከረም 1 ማክሰኞ ዕለት 2019 መሆን ነው ያለበት። ነገር ግን እንደዛ አይሆንም። ማክሰኞን ትቶ ቀጣዩ 2019 ላይ ሮብ ላይ ይሆናል። ከዛ ደግሞ በ2020 አርብ ይሆናል። ከዚህ እንደምንረዳው አውደ ዓመት የሚለውን ቃል ለባህር ሀሳብ አቆጣጠር የማይሰራ መሆኑን እንረዳለን። እግዚአብሔር ለሕዝቡ እጅግ ቅርብ ነው፣ ልብን ቅን ካደረጉለት ማለት ነው። በመጽሐፍ ቅዱስ እጅግ የተመሰከረለት በእጃችን ያለው መጽሐፍ ቅዱስ ላይ 365 1/4 የሚል ቁጥር የለም። 364 የሚል ግን ደግሞ ደጋግሞ አለ። አቡሻህር ዲሜጥሮስ የሚል የለም። ሄኖክ የሚል ግን አለ። ውድ የመድኃኔዓለምና የቅድስት ድንግል ማርያም ማህበር አባላት፣ በመላው ዓለም የምትገኙ ውድ ኢትዮጵያውያን የርትዕት ተዋሕዶ ምእመናን፣ እንግዲህ የመጀመሪያው ምዕራፍ ጨርሰናል። አሁን ሁለተኛው ምዕራፍ እንጀምራለን። ይኸውም ሁለተኛው ምዕራፍ እንጀምራለን። በዚሁ ምዕራፍ ላይ የምናተኩረው የዘመነ ሄኖክ ስርዓት ነው። የዘመነ ሄኖክን ከመግለጻችን በፊት መጀመሪያ እጃችሁ ላይ ያለውን የባህር ሀሳብ አስተምሮ ማስጣል ስላለብን፣ ምክንያቱም ሕግና ስርዓትን የጠበቀ ስላልሆነ ስለሱ ደግሞ ቀዳማዊ ገለጻ እናደርጋለን። ከየት መጣ የባህር ሀሳብ? ከግብጽ የመጣ ስርዓት መሆኑን ከዚህ በፊት ገልጸናል። በመረጃና በማስረጃ አስደግፈን ይህ ስርዓት ከእግዚአብሔር የተሰጠ ስርዓት እንዳልሆነ እናሳያቸዋለን ማለት ነው። ከዛ በኋላ በሁለተኛ ደረጃ የዘመነ ሄኖክ አቆጣጠር የሰማይ ጽላት የተጻፈው በቅዱስ ሄኖክ የተገለጠው በእግዚአብሔር አምላክ የተፈጠረው ተፈጥሯዊው የዘመነ ሄኖክን ስርዓት ደግሞ እናቀርብላችኋለን። ሁለቱንም መርሐ ግብር የሚያቀርብላችሁ መምህር ፍቅረ ማርያም ኢሳያስና ዲያቆን ለሰንበት ናቸው። ወደ እነሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላከ ቅዱሳን አበዊነ ኖላዊ ኄር ቅዱስ እግዚአብሔር ዘተሰቀልከ ዲበ ዕፀ መስቀል
ከመ ታድነነ እምባሕረ ጽልመት እምባሕረ ሀሳብ እምባሕረ እሳት መድኃኔ ዓለም ኖላዊ ኄር ለከይደል ክብሮ ስብሐት ቤዛዊተ ኩሉ ዓለም ትምክህተ ዘመድነ ለሄኖክ ጥበቡ ሐመሩ ለኖህ ኪዳነ ምሕረት ለኪደል ክብሮ ስብሐት መስቀለ መድን ትምህርተ መዊነ ንሴብሐከ። የእግዚአብሔር ስም የተመሰገነ ይሁን። ይችን ቀን ወዶና ፈቅዶ የእርሱን ነገር እንድንናገር በሰማይ ያለውን ምስጢር እንድንናገር በምድር ያለውን ሴራ እንድንገልጽ ስለፈቀደልን የእግዚአብሔር ስሙ የተመሰገነ ይሁን። በጉባኤው በመጨረሻ በማብቂያነት የያዝነው ርዕስ እንግዲህ የቅዱስ ሄኖክ ዘመን አቆጣጠርን በማስመልከት እንደ ርዕስ ግን የዘመን መቁጠሪያ በዓለም መዝገብ በሚል ይሆናል። ይህም በዓለም መዝገብ ዓለም ከተፈጠረ አንስቶ የሰው ልጆች ያሳለፏቸውን የዘመን መቁጠሪያዎች የሚያውቋቸውን የዘመን መቁጠሪያዎች በታሪክ ከትቦ የያዛቸውን ለማየት እንሞክራለን። ያው የዘመን መቁጠሪያ ስንል ዘመን ማለት ጊዜ ማለት ነው። ያለ እርሱ ጊዜ ወይም ዘመን የሌለ ከጊዜ ውጭ የሆነ ጊዜ በእርሱ ውስጥ የሆነ የጊዜ ባለቤት ቅዱስ እግዚአብሔር ይህንን ምስጢር እንድንናገር ሕዝብ ሁሉ ደግሞ እንዲያስተውል የእርሱ ፈቃድ ይሆንልን። በዓለም ላይ ዓለም ከተፈጠረ አንስቶ በዋናነት ዋና የሚባሉ ሁለት አይነት የዘመን መቁጠሪያዎች አሉ። ሁለት ናቸው፣ ከሁለት አይበልጥም። አንደኛው ቅዱስ የሆነ ሰማያዊ እውነተኛና በእግዚአብሔር መስፈሪያ የሚሰፈር የዘመን መቁጠሪያ ነው። ሁለተኛው ደግሞ ርኩስ የሆነ ምድራዊ ሐሰተኛና በእግዚአብሔር መስፈሪያ የማይሰፈር የጣዖታት የዘመን መቁጠሪያ ነው። እሺ፣ ሐሰትን ገልጠን እውነትን እንመሰክራለን። የርኩሳንንና የጣዖታትን የዘመን አቆጣጠር ገልጠን ቅዱስ የሆነውን የእግዚአብሔር የዘመን አቆጣጠር በቅዱሳኑ በኩልም የመሰከረውን አማናዊውንና ሰማያዊውን የዘመን አቆጣጠር ለሚሰማ ሁሉ ከፍ ከፍ አድርገን እንናገራለን። በሃይማኖታችንና በእግዚአብሔር ቤት ውስጥ ተሰውሮ ያለውን የግሪክና የግብጽ ጣዖታት ቅኝ አገዛዝን ይፋ እናወጣለን። ያኔ በካህኑ በኤሊ ዘመን ዳጎንን ከላይ አድርገው በተማረከች ጊዜ በኃጢአታቸው በበደላቸው ጽላተ ሙሴ ከእነርሱ በራቀች ጊዜ ዳጎንን ከላይ አድርገውት ነበር። ጽላተ ሙሴን ከስር አድርገዋት ነበር። ጊዜና ሰዓቱን ጠብቃ ግን ጽላተ ሙሴ ዳጎንን እንዳይነሳ አድርጋ ሰባብረዋለች። ዛሬም እኛ ከጽላተ ሙሴ ጋር አብሮ የተሰጠ የዘመነ ቅዱስ ሄኖክ አቆጣጠር ያሉትን የጣዖታት ዘመን አቆጣጠራት ሁሉ ድል እንደሚነሳልን እናምናለን። እሺ፣ በዓለም ላይ ጥንታዊ ተብሎ የተመዘገቡ ብዛት ያላቸው የዘመን መቁጠሪያዎች ቢኖሩም በዋናነት የሚጠቀሱ አባት ልንላቸው የምንችል ከጣዖት ጋር በመያያዝ አባት ልንላቸው የምንችል 7
የጣዖት ዘመን አቆጣጠሮች አሉ። ከነዚህ ውስጥ ደግሞ ሌላ 6 ንዑሳን ደግሞ ይመጣሉ። በታሪክ መዝገብ እንግዲህ ዓለም የሚያውቃቸው ናቸው። እነዚህ መረጃውም ለሰው ሁሉ ቅርብ ነው፣ ለሚፈልገው ሁሉ ማለት በድረ ገጹ። አንደኛው የዘመን አቆጣጠር የሱሜሪያን የዘመን መቁጠሪያ ነው። ጊዜውን መቼ ነው የሚያስቀምጡት? ከ5000 እስከ 3000 ቅድመ ልደተ እግዚ ወይም ከ5000 እስከ 3000 ዓመተ ዓለም ላይ ነው። በቃ ጥንታዊ ተብሎ የሚታወቀው የዘመን አቆጣጠር። ሁለተኛው የጥንታዊ ቻይና የዘመን መቁጠሪያ ነው ተብሎ ነው የሚታወቀው። ከ4000 ቅድመ ልደተ እግዚ አንስቶ ጀምሯል ተብሎ የሚታወቅ ነው። ሶስተኛው ደግሞ የአይሁድ የዘመን መቁጠሪያ ሲሆን ከ3761 ቅድመ ልደተ እግዚ ጀምሮ ነው። አራተኛ የጥንታዊ ግብጽ የዘመን መቁጠሪያ ነው። ይሄ ደግሞ ከ3000 እስከ 2500 ቅድመ ልደተ እግዚ ላይ ጀምሮ አገልግሎት ላይ ውሏል ተብሎ ይታመናል። ከዛም በአምስተኛነት የባቢሎን የዘመን መቁጠሪያ ሲሆን ይሄ በ2000 ቅድመ ልደተ እግዚ ላይ ወጥነዋል ይባላል። በስድስተኛነት የግሪክ የዘመን መቁጠሪያ ሲሆን በ1200 ቅድመ ልደተ እግዚ ማለት ነው። ይህ ሁሉ እንግዲህ መድህን ዓለም ከመወለዱ አስቀድሞ የነበሩ ናቸው። በመጨረሻ ደግሞ ያለው በሰባተኛነት የጥንታዊ ሮም የዘመን መቁጠሪያ ነው። ይሄ በ738 ቅድመ ልደተ እግዚ ነው። ይህ እንግዲህ ዓለም አሁን ላይ ጥንታዊ ብሎ የያዛቸው ናቸው፣ በዓለም ላይ በታሪክ መዝገብ ማለት ነው። እሺ ውስጣቸውን ለማየት እንሞክራለን። የሱሜሪያን፣ የጥንታዊ ቻይና፣ የአይሁድ፣ የባቢሎን እንዲሁም የጥንታዊ የግሪክ ዘመን አቆጣጠሮች በአብዛኛው ተመሳሳይነት አላቸው። ይህም ምንድን ነው? በዋናነት በፀሐይና በጨረቃ የጥምር አቆጣጠር ይቆጥራሉ ተብሎ ይታመናል። አንድ አመትን 354 ቀን ይላሉ። እንግዲህ እንመጣበታለን። በውስጣቸው 12 ወር አላቸው ይላሉ። የወራቱ ቀናት አንዴ 29 አንዴ 30 ይሆናሉ ይላሉ። ከዚህም በተጨማሪ በተወሰነ አመት አንዴ ተጨማሪ ወር ያላቸው ናቸው። በተወሰነ አመት አንዴ። ስለዚህ እነዚህ 5 ጥንታዊ የተባሉ አቆጣጠሮች ፀሐይንና ጨረቃን በጋራ ይጠቀማሉ ይላሉ። 354 ቀን ናቸው ይላሉ። 12 ወር አላቸው ይላሉ። ከዛ ደግሞ ወራቱ 29ና 30 ይሆናል ይላሉ። ይህንን ስናይ 354 ቀን በመጽሐፍ ቅዱስ ላይ እንደተቀመጠ የጨረቃ አቆጣጠር ነው ዓለሙ እንደሚያውቀው። ግን በጨረቃ የሚቆጥር ሁሉ ዘመኑ ከወቅቱ ጋር ስለሚሸሽበት በዚህ ዘመን ዘርዘርቶ ከሆነ ከ10 አመት በኋላ በዛኑ ሰዓት ዘርም መዝራት አይችልም፣ ፈቀቅ ይልበታል። ይህንን ስለሚያውቁ ለማስተካከል ምን ያደርጋሉ? በተወሰነ አመት አንዴ ተጨማሪ ወር ይጨምራሉ። ይህንን በምዕራባውያን ኢንተርካሌሽን ይሉታል። በመቁጠሪያው መካከል የሆነ ቀን ይከቱበታል እንዲስተካከልላቸው፣ ወደ ኋላ ሲሳብባቸው ለመጨመር የሚጠቀሟቸው ቀናት ናቸው። እሺ ከነዚህ ውስጥ የቀሩት የጥንታዊ ሮም የዘመን መቁጠሪያና የጥንታዊ ግብጽ የዘመን መቁጠሪያዎች ናቸው። የጥንታዊ ሮም ከነዚህ የሚለየው ምንድነው? እነሱ 12 ሲሉ ይሄ የጥንታዊ ሮም ደግሞ 10 ወር ነው የሚለው። ከዛ አንዱን ወቅት በሙሉ አይቆጥሩትም። ዊንተር የሚባለውን ወቅት ሙሉን አይቆጥሩትም። 10 ወር ብቻ ነው ብለው የሚያስቀምጡት። በምስሉ ላይ እንደምታዩት ነው። በሮሙለስ በተባለው ገዢ የመጣ ነው ማለት ነው። ከዚህ ቀጥሎ በዋናነት በታሪክ መዝገብ አሁንም ዓለም በጣም ጥንታዊ ነው ብሎ የሚያምነው የጥንታዊ ግብጽን ነው። የጥንታዊ ግብጽ የዘመን አቆጣጠር ከላይ የጠቀስናቸው ሁሉ የጨረቃና የፀሐይ ጥምር አቆጣጠር ናቸው ብለው ነው የያዛቸው። የጥንታዊ ግብጽ ግን በፀሐይ ብቻ ይቆጥራል ተብሎ ነው የሚታመነው 12 ወር እያንዳንዱ 30 ቀን ያለው 30 ቀን ነው። እንግዲህ ዝንፍ አይልም ነው።
ባለ 360 ቀን የዘመን አቆጣጠር ነው። ይህ መቼ ነው የጀመርነው ብለናል? በ3000 ቅድመ ልደተ እግዚእ ማለት ነው። በአመቱ 3 ወቅት ብቻ ያሉት ነው። ይህም የአባይን ወንዝ በመከተልና ማለት ጎርፍ የሚመጣበትን ጎርፉ የሚያቆምበትን ዘር ደግሞ የሚያጭሩበትን በመከተል እንዲሁም ደግሞ ሲረስ የሚሏት ኮከባለች እሷን በመከተል የቀመሩት የዘመን አቆጣጠር ነው። ስለዚህ ማን የሰራው? ሰው ነው የሰራው ማለት ነው። ሰው ያሰናዳው ቀመር ነው ማለት ነው። ምድራዊ ነው ማለት ነው። ጣዖታዊ ነው ስንል መሰረቱ ይህ ነው። ይህ የጥንታዊ ግብጽ የዘመን አቆጣጠር 3 ወቅታት አሉት። እነዚህም አንደኛው አኬት ጎርፍ በጎርፍ የሚጥለቀልቅበት ጊዜ ነው ግብጻውያኑ ላይ በዛች ምድር። ሁለተኛው ካላይ ወቅት ፔሬት የሚሉት ነው። ጎርፉ ካለቀ በኋላ ዘር ደግሞ የሚዘሩበት ጊዜ ነው። ሶስተኛው ሳልሳዩ ሸሙ የሚሉት ነው። የአጨዳ ወቅት ነው። ስለዚህ በእነሱ ከእርሻ ጋር በተያያዘ ነው ዘመኑን የከፋፈሉት ማለት ነው። አሁን እንግዲህ ለየት ያለው ነገር እዚህ ጋር ይመጣል። ይህ የጥንታዊ ግብጽ የዘመን አቆጣጠር በአመቱ ማብቂያ ላይ ከአመቱ ውጪ የሆኑ ቀናት ተብለው የሚጠሩ 5 ተጨማሪ ቀናት ያሉት ነው። እንግዲህ 360 ቀኑን አንድ አመት ብለው 12 ወር እያንዳንዱ ወር 30 ቀን አለው ብለው ይዘውታል። ከዛ ከነዚህ ቁጥሮች ውጪ ደግሞ 5ቷ ቀን ለብቻው አለች። ልክ ቅድም የጥንታዊ ሮም ላይ አንድ ወቅቱን በሙሉ ከውጭ እንዳረጉት ማለት ነው። እነዚህን 5 ቀናት ለምንድን ነው ያመጡት? አሁንም ይንሸራተትባቸዋል። ስለሚንሸራተትባቸው ከወቅቱ አንጻር እነዚህን 5 ቀናት አመጡ ማለት ነው። እነዚህን ቀናት በኋላ በግሪክ ቋንቋ መጀመሪያ ምንድነው የሚባሉት? በራሱ የግብጽ ቋንቋ አለው። ቃሉ ቀጥታ ሲተረጎም ከአመቱ ውጪ የሆኑ ቀናት የሚል ትርጓሜ ነው ያለው። ከዛ ግን ግብጽ በግሪክ ግዛት ስር ስትወድቅ የግሪኩን ቃል ተጠቅመው ኢፓጉሜናል ብለውታል። ኢፓጉሜናል ማለት ተጨማሪ ማለት ነው በግሪክ ቋንቋ። እሺ የኢፓጉሜናል ቀናት አመጣት ስር መሰረት በጥንታዊ ግብጽ የዘመን መቁጠሪያ እንደ ግሪክ ጸሐፊና ፈላስፋ ፕሉታርክ እነዚህ ከአመቱ ውጭ የተባሉ ቀናት የጣዖት አምልኮ የሚደረግባቸው ቀናት ሲሆኑ በእያንዳንዱ ቀን የሚመለኩ ጣዖታት አሉ። እኒህም ቀናቶቹ የጣዖታቱ የልደታቸው ቀናት ናቸው ብለው አምልኮ ይፈጽሙባቸዋል። እሺ ምስሉ ላይ እንደምታዩት የመጀመሪያው ቀን እንግዲህ በግሪኩ ኢፓጉሜናል ዴይ 1 ነው። እንግዲህ በአማርኛው ሲተረጎም ደግሞ ጳጉሜ 1 ሆነ ማለት ነው። ጳጉሜ 1 የሚያመልኩት ጣዖት ኦሳይረስ ይባላል። የታችኛው ዓለም ጣዖት የሞትና ከሞት በኋላ ባለ ህይወት ላይ እንዲሁም ከሞት በዳግም መነሳት ላይ የሰለጠነ ጣዖት ነው ይሉታል። ሁለተኛው ጳጉሜ 2 ላይ የሚያመልኩት ጣዖት ሆረስ የሰማይ የንግስናና የጦርነት ጣዖት ነው ይሉታል። ሶስተኛው ጣዖት ሴት ሲባል የበረሃ የማዕበል የብጥብጥ ጣዖት ነው። በአራተኝነት ደረጃ ደግሞ የሚያመልኩት አይሲስ የሚባለው ጣዖት ሲሆን የአስማትና የሕክምና ጣዖት ነው ይሉታል። ሴት ናት ማለት ነው። በሴት እንትን ነው አንቀጽ ነው። በአምስተኛነት እንዲሁ ድጋሚ በሴት አንቀጽ ኔፍቲስ የምትባለው ጣዖት ስትሆን ሙታንን የምትጠብቅና የምሽት ጣዖት ይሏታል። ስለዚህ ጥንታውያን ግብጻውያን ከ3000 ዓመት በፊት እነዚህን 5 የጳጉሜ ቀናት ለጣዖት አምልኮ ይጠቀሙባቸው ነበር። ዛሬ ላይ ጳጉሜ የተቀደሰ ቀን ነው ብንል ቀመሩ ከየት እንደሆነ ማስተዋል ይጠበቅብናል፣ አመጣጡ ማለት ነው። እሺ ከ40 እስከ 120 ቅድመ ልደተ እግዚእ የነበረው
የግሪክ ፈላስፋና ጸሐፊ ፕሉታርክ ስለ 5ቱ የጳጉሜ ቀናት አመጣጥ በጽሁፍ ያስቀመጠው ታሪክ እንደሚናገረው 5ቱ የጳጉሜ ቀናት ለግብጿ የሰማይ ጣዖት ኑት ሲባል ቶት በተባለው የምርምር ጣዖት የተጨመሩ በእያንዳንዱ ቀንም 5ቱ የሷ ልጆች የሚመለኩበት እንደሆነ በጽሁፉ ያስቀምጣል። በዚህ ዘመንም አሁን ባለንበት ዘመንም የጳጉሜ ወይም ኢጳጉሜናል ዴይስ ዘመናዊ የአምልኮ ስርዓት አለ። አሁን ላይ በዓለም ላይ አሉ ፓጋን ተብለው የሚታወቁ ወይም ደግሞ በጥንቆላ ላይ ያሉ ሰዎች እነዚህን 5ቱን ቀናት ይጠቀሟቸዋል። ቅድስት ሀገር ኢትዮጵያ ላይ ይህንን ላናውቅ እንችላለን፣ ይፋ ሆኖ ላይወጣ ይችላል። በዓለም ላይ ግን ይህንን እነዚህን ቀናት የሚጠቀሙ ለአምልኮ ስርዓት በእነዚህ ቀናት ላይ የመንጻት ስርዓት የሚፈጽሙ ራስን ከክፉ መናፍስት መከላከያ ድግምትን የሚደግሙ ጠባቂያን ለሚሏቸው ለነዚህ ጣዖታት ደግሞ አምልኮ የሚያደርጉ እንዲሁም ደግሞ የቀድሞ አያቶቻቸው መናፍስትና ጣዖታትን የሚያስቡበት የሚለምኑበት ቀናት ናቸው። እንግዲህ በአሁኑ ዘመን ላይ በእነዚህ ቀናት ተጠቅመው ይህን የሚያደርጉ አሉ። ለምን? ጥንታዊ ግብጽ ላይ ይህ ነገር ይፈጸም ስለነበረ የእርኩሰት ኃይልን ለማግኘት በአሁኑ ሰዓት እነዚህን ቀናት ይጠቀሟቸዋል። እንግዲህ በቅርብ እንደሰማነው ነው በጥንቆላ ላይ ያሉ ሰዎች በፍርድ የሚቀመጡ ይሄ በጣዖት መናፍስቱን በመጥራት በፍርድ የሚቀመጡ እነዚህን የጳጉሜ ቀናት ኃይልን ለማደስ ከሌላኛው ደጋሚ ራስን ለመከላከል እንደሚጠቀሟቸው በእነርሱም ዘንድ ይታወቃል። በቅርብም ደግሞ በጽዮናውያን በሚለው መልእክት ላይ እንደሰማነው ነው። እሺ ከላይ የተዘረዘሩት እንግዲህ የኢጳጉሜናል ዴይስ የጳጉሜ ምን እንደሆነች እንግዲህ ያውቀናል። ከ360 ተለይታ ለብቻው ዓለም እንደተቀመጠች በምን ምክንያት እንዳስቀመጧት አመጣጡ ጥንታዊ ግብጽ መሆኑን አውቀናል። ኢትዮጵያዊ መነሻ ምንም እንደሌለው ግልጽ ነው። በየትኛው መረጃ ቢፈለግ ጳጉሜ ኢትዮጵያን እንደማይመለከት እሙን ነው። ማንም ይህን መረጃ ሊያመጣ የሚችል የለም ማለት ነው። ምክንያቱም ግብጻውያኑ ያውቁታል የራሳቸው እንደሆነ። እዚህ ኢትዮጵያ ላይ ይህ ነገር ሊነሳ ይችላል። ጳጉሜ የኢትዮጵያ እየተባለ 13ኛው ወር እመጣበታለሁ። ግብጻውያኑ ራሱ 13ኛ ወራቸው ነው። ቀድመው ነው እነሱ 13ኛ ወራችን ያሉት። በኋላ ኮርጆ የኔም 13ኛ ነው ማለት ትንሽ ያስተሳዝባል። እሺ ከላይ ከተዘረዘሩት ከሰባቱ ዓለም በመዝገቡ ከትቦ ከያዛቸው የዘመን መቁጠሪያዎች ውጪ እነዚህ ላይ ማሻሻያ በማድረግ ደግሞ 6 የዘመን መቁጠሪያዎች ደግሞ መጥተዋል። ሁለቱ ቅድመ ልደተ እግዚ ነው የመጡት። 4ቱ ደግሞ ከመድህን ዓለም ልደት በኋላ ነው ተብሎ ነው እንግዲህ በታሪክ መዝገብ ላይ ያለው። አንደኛው የግሪክ ሜቶኒክ የዘመን መቁጠሪያ ነው። ይሄ የግሪክ ዘመን ሜቶኒክ የዘመን መቁጠሪያ ከጥንታዊ ግሪክ የመጣ ሆኖ በየወቅቱ አመቱ ሲንሸራተትባቸው ለማስተካከል ሜቶን የተባለው የግሪክ ተመራማሪ ነው ይህንን ቀመር አመጣ ተብሎ በታሪክ የተመዘገበው። እሱም ያመጣው ምንድነው? ሜቶኒክ ሳይክል ይባላል። በ19 አመት ፀሐይና ጨረቃ በአንድ ሆት ወይም በአንድ ምስራቅ እንደሚወጡ ይደርስበትና በሁለቱ መካከል ያለውን ልዩነት ለማጥበብ ይህን ስሌት ይጠቀመዋል ማለት ነው። ይህ የ19 አመት ዑደቱን ምን ይሉታል? ሜቶኒክ ሳይክል ይሉታል። ዋናው ዓላማው ምንድነው? ቅድም ያለውን ኢንተርካሌሽን የሚሉትን ምዕራባውያኑ ለማስተካከል የሚጨምሩትን ጊዜ በየሆነ ያለ ጊዜ የሚጨምሩትን ለማስቀረት ነው። ወጥ የሆነ አጨማመር እንዲኖረው ማለት ነው። ከዚህ ቀጥሎ ሁለተኛው የጁሊያን የዘመን መቁጠሪያ ነው። ይሄ በ45 ቅድመ ልደተ እግዚ አገልግሎት ላይ የዋለ ነው።
በሮሙ ገዢ በጁልየስ ቄሳር በሮም የተተገበረ ሲሆን የ12 ቀመርን ከጥንታዊ ግብጽ የዘመን መቁጠሪያ በመውሰድ ጥንታዊውን የሮም ባለ 10 ወር የዘመን መቁጠሪያ በመቀየር የተቀመረ ነው። እንግዲህ ጁልየስ በሮም ነበረ፣ የሮም ደግሞ ባለ 10 ወር ነበረ። ቅድም እንዳልነው የጥንታዊ ግብጹን ባለ 12 ያይና ከዛ ባለ 12ቱን ይወስዳል ማለት ነው። ምክንያቱም ባለ 10ሩ በጣም ይንሸራተታል ከወቅት አንጻር ማለት ነው፣ የጸና አይደለም። ይሄኛው ደግሞ ባለ 12 ወሩ ለፀሐይ አቆጣጠር ቅርብ ስለሆነ ይህንን አገልግሎት ላይ ያውሉታል። የተለያየ ወር መጠን ያላቸው 12 ወራት የያዘ 7 ወራት 31 4 ወራት 30 1 ወር ደግሞ 28 የሆነ ሲሆን በ4 ዓመት አንዴ ደግሞ 29 የሚሆን ሰግረ ዓመት ያለው የዘመን መቁጠሪያ ነው። ይህ በ400 ዓመት ውስጥ 100 ሰግረ ዓመት ይኖረዋል ማለት ነው። ሰግረ ዓመት የሚባለው ምንድነው? ጳጉሜ 6 የሚሏት ነች። በ4 ዓመት አንዴ ትመጣለች አይደል? በጁሊያን ዘመኑ መቁጠሪያ በ400 ዓመት ስንቴ ትመጣለች ማለት ነው? 100 ጊዜ ትመጣለች ማለት ነው። አሁን እንግዲህ በሂሳብ ቀመር ላይ ነው። አሁን የሰው ልጅ በራሱ እይታ እያስተካከለ እንዴት እንደሚያመጣው ነው የምናየው። ግን አሁን እዚች ጋር ስለ ጳጉሜ 6 ከማውራታችን በፊት በ45 ቅድመ ልደተ እግዚእ ላይ ጁልየስ ይህን ነገር ከማምጣቱ በፊት በ238 ቅድመ ልደተ እግዚእ ከሱ ቀድሞ በጥሊሞስ ሳልሳይ የተባለ የግብጽ መሪ የጥንታዊ ግብጽ 120 360 ቀናት ነበር አይደል? ባለ 12 ወሩ እሱን ለማስተካከል እዛ ለነበሩት የዛኔ ለነበሩት የጣዖት ካህናት ጳጉሜ 6ኛ ትጨመር ይላቸዋል። እነሱ ደግሞ አይሆንም አትጨመርም ይሉታል። ከዛ ውድቅ ያደርጉበታል። ከዛ ግን በጁልየስ ዘመን ደግሞ ሮም ላይ ጁልየስ ይህንን ተግባራዊ ያደርጓል። ጳጉሜ 6ን ቀድሞ ይጀምርባቸዋል። ከዛ ግብጽ ላይ ደግሞ አውጉስጦስ የሚባለው መሪ ግብጽ በግሪክ ግዛት ስር ወድቃ ስለነበር አውጉስጦስ ይህን ነገር ይተገብረዋል ማለት ነው። ስለዚህ ጳጉሜ 6 እንኳን ገና ዓለም በታሪክ መዝገብ እንግዲህ የያዘው ነው። ጳጉሜ 6 መጣች የሚሉት ከመድህን ዓለም ልደት በፊት ነው። የት? ጥንታዊ ሮምና ጥንታዊ ግብጽ ላይ ማለት ነው። እሺ፣ ሶስተኛው የሂጅራ የዘመን መቁጠሪያ ነው። ይሄ ከመድህን ዓለም ልደት በኋላ ነው እንደምናውቀው በ638 ድረ ልደተ እግዚእ የተወጠነ የዘመን መቁጠሪያ ሲሆን መጀመሪያውም የአህዛቡ የመሐመድ ከመካ ወደ መዲና መጓዝን በማስመልከት 622 ድረ ልደተ እግዚእን አንድ ብሎ በመቁጠር የተወጠነ ነው። ይሄ ደግሞ ከየት ነው የመጣው? ከቀደመው የአይሁድ ጥምር የጨረቃና የፀሐይ አቆጣጠር የተወሰደ ነው። ነገር ግን በአሁን ሰዓት የሂጅራ የዘመን መቁጠሪያ የጨረቃ አቆጣጠር ብቻ ነው፣ የፀሐይን አይከተልም። 354 ነው። ይህ ደግሞ ሊሆን የቻለው መሐመድ ይህንን ነገር ጥምሩን አስቀርቶታል። ጥምር የሚያስብለው ምንድን ነው? ቢሆን ያህል ጊዜ የሚጨመረው ጊዜ ነው ማለት ነው፣ ቀናት ነው ጥምር የሚያስብለው። ስለዚህ በሆነ ያለ ዓመታት የሚጨመረውን ይሄ ኢንተርካሌሽኑን መሐመድ ያስቀረዋል። ስለዚህ ንጹህ የጨረቃ የዘመን አቆጣጠር ይሆናል ማለት ነው። እሺ፣ የግሪጎሪያን የዘመን መቁጠሪያ ደግሞ በካቶሊኩ ፖፕ ግሪጎሪ በ1578 የጸደቀ የጁሊያን የዘመን መቁጠሪያን ደግሞ ድጋሚ በማሻሻል የመጣ ነው። ይሄ ደግሞ አሁን ሰዎቹ ዝም ብለው ምንድን እያደረጉት ነው? በታሪክ የመጡትን እያሻሻሉ ነው የመጡት ማለት ነው። ፖፕ ግሪጎሪ ደግሞ ምንድን ያደረገው? አንደኛ
በጣም ዘመኑ ስለተሸራተተባቸው 10 ቀን በአንዴ ነው ያዘለለው። በቀይ የተከበበው እንደምታዩት ከኦክቶበር 4 ቀጥታ ወደ ኦክቶበር 15 ነው የዘለለው የዘመን አቆጣጠሩ ማለት ነው። በቃ እዛን ጊዜ ህዝቡም ግራ ተጋብቶ ነበር። እንደውም አሁን ላይ በግሪጎሪያን አቆጣጠር አሁን ውጪ ላይ ኤፕሪል ዘፉል የሚባለው ነገር የመጣው ከዚህ በኋላ ነው። የዛን ጊዜ ያልተቀበሉት ኤፕሪልን እንደ አዲስ አመት የሚቆጥሩት በዛው የጸኑትን በቃ እነዚህ የኤፕሪል ሞኞች ናቸው ማለት ጀመሩ። ከዛ አንጻር ነው ይሄ ነገር ራሱ የመጣው ማለት ነው። አዲሱን ጃንዋሪን ደግሞ የተቀበሉትን ደግሞ በቃ ሞኞች ያልሆኑት ናቸው ማለት ነው። እንግዲህ እንደነሱ አገላለጽ እሺ አሁን ዋነኛው ጋር እየመጣን ነው። የኮፕቲክ የዘመን መቁጠሪያ ከጥንታዊው 365 የግብጽ የዘመን መቁጠሪያ የተወሰደ ኮፕቲክ ግብጽ ማለት ነው። በአሁን ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን በእርሷ መንበር ስር ነች ነው አይደል የሚባለው። እሺ ከጥንታዊው የግብጽ 365 የዘመን መቁጠሪያ መጠነኛ ለውጥ ተደርጎበት የተወሰደ የዘመን መቁጠሪያ ነው። 13 ወራት ያሉት ነው። እንግዲህ ላይ ምስሉ ላይ እንደምታዩት 13 ወራትን ነው የዘረዘረው። ከአመቱ ውጭ የተባሉትን 5 ቀናት እንደ 13ኛው ወር የሚጠቀም ነው። ይህንንም ወር ተጨማሪ ናቸው ለማለት በግሪክ ቋንቋ ኢፓጉሜናል ይሏቸዋል። በኦርቶዶክስ ምሁራን ዘንድ ግን ሊቃውንት ተረፍናት ይሏታል። ሊቃውንት ተረፍናት ብለው ነው የሚገልጿት። ይቺን ቋንቋ በተደጋጋሚ እንሰማታለን። ግን ቃሉ የግሪክ ነው። ግሪኮቹ ቀድሞ ተጨማሪ ናት ተረፍናት ብለውታል። ሊቃውንቱ ማለት አይገባም። ምንም የተሻለ ሚስጥርን ስለማይገልጽ ማለት ነው። እነዚህ እንደ 13ኛው ወር የሚቆጠሩ ተጨማሪ ፓጉሜናል ቀናት 5 ሲሆኑ በ4 አመት አንዴ 6 እንዲሆኑ ቅድም እንዳነሳ ነው በጥሊሞስ ሳልሳይ ሀሳቡን ቢያቀርብም ተቀባይነት አልነበረውም። አውግስጦስ ግን ተግብሮታል። በዚህም በቁጥር ስሌት ስናየው 300 አንድ አመት 365 1/4ኛ ቀን ሆኗል ማለት ነው። እሺ የኮፕቲክ የዘመን መቁጠሪያ ከ25 ቅድመ ልደተ እግዚ የአውግስጦስ ውሳኔ ቀጥሎ የጳጉሜን 6ን ማሻሻያ በጥንታዊ የግብጽ የጣዖታት የዘመን መቁጠሪያ ላይ በማድረግ እሱን ተክቶ ማገልገል ጀምሯል። ተካው የጥንታዊ የግብጽ የጣዖት አቆጣጠሩን ተክቶ ቀጠለ ማለት ነው። ከዛ ምን አደረጉ? በምስሉ ላይ እንደምታዩት በመጨረሻዋ ከሴፕቴምበር 6 የምትጀምረው የምትባለው ሊትል መንዝ ነው የሚሏት። ሊትል መንዝ ነች ማለት ወር ነው። 13ኛው ወር ነው። ባለ 13 ወር ጸጋ ኢትዮጵያ የሚባለው ተረት መሆኑን የቀደመ አለ ማለት ነው። ተቀድመናል። የአመቱ መጀመሪያም የጥንታዊውን የግብጽ ጣዖት መቁጠሪያ የተከተለ ነው። ሌላው ነጥብ ደግሞ ምንድነው? የመጀመሪያዋ ወር ቶት የምትባለው የአኬት ወቅት ላይ የሚመጣ ሲሆን ስሙ ቅድም የነገርናችሁ 5ቱ የጣዖታዊ የግብጽ ጣዖቶችን ቀናቶቹን ጨመረ የሚሉት ጣዖት ስም ነው። ይሄ ኢፓጉሜናል ዴይስ የሚባሉት በሱ ምክንያት ነው የተጨመሩት ነው ብለው የሚያምኑት ማለት ነው። እሺ የኢትዮጵያ እንግዲህ የኢትዮጵያ ለማለትም ይከብዳል። በባዶ እንጥራው። የባህር ሀሳብ የዘመን አቆጣጠር ከ200 እስከ 500 ድረ ልደተ እግዚ ባለው ጊዜ ውስጥ የነበረውን የኮፕቲክ አሌክሳንድሪያ የዘመን መቁጠሪያ ከወቅታት ብዛት እና ከወራቶቻቸው እንዲሁም ከወራት ስያሜዎቻቸው በስተቀር ሙሉ በሙሉ የተኮረጀ የዘመን አቆጣጠር ነው። ሙሉ በሙሉ 12 ወራት እያንዳንዱ 30 ቀን የሆኑ ከእነዚህ 12 ወራት ተጨማሪ 5 ቀናት የሚሉትን ኢፓጉሜናል ዴይስ
ጳጉሜ በማለት 13ኛ ወር አድርጎ የሚቆጥር ነው። እሺ 1 ዓመት 365 1/4ኛ ቀን ነው ይላል ማለት ነው። እሺ እንግዲህ አሁን የባህር ሐሳብ መምህራን በጣም ነው የምንሰማው አይደል? ይቺ ቃል አለቻቸው። በቀደምት ኢትዮጵያውያን ሊቃውንት ጥልቅ ጥናት ይቺን ቋንቋ ሰምታችኋት አታውቁም? በቀደምት ኢትዮጵያውያን ሊቃውንት ጥልቅ ጥናት አንድ ዕለት 24 ሰዓት ከ52 ካሊት ከ31 ሳልሲት ነው ይላሉ። ሰው አያነብም፣ ሰው አያሰላም ብለው ስለሚያስቡም ይሆን አናውቅም። ይህ ማለት አሁን 24 ሰዓት ከ52 ካሊት ከ31 ሳልሲት የሚለው በአጭር ቋንቋ 24 ሰዓት ከ21 ደቂቃ ማለት ነው። እንዴት መጣ? አሁን አንድ ቀን 24 ሰዓት ከ21 ደቂቃ ነው የሚለው እንዴት መጣ ካልን ጥንታዊ ግብጾች ምን አደረጉ? 360 ቀን ነው አሉ አይደል? 5ቱን ቀን ተረፉን ቀድሞ ጨምረውታል። አሁን 5ቱን ቀን ምን አደረጉ? የባህር ሐሳብ መምህራን ለ360 ቀን አካፈሉት። አሁን 5 ቀን 5 1/4ኛ ቀን ነው አይደል? 5 365 1/4ኛ ነው። ከጥንታዊ ግብጽ ከ360 ጭማሪ ያለው 5 1/4ኛ ነው። 5 1/4ኛን ለ360 ብታካፍሉት 21 ደቂቃ ይመጣል። ወይም ደግሞ 52 ካሊት ከ36 ሳልሲት ማለት ነው። ስለዚህ ይሄ ጥልቅ ጥናት የሚያስፈልገው ነገር አይደለም ለማለት ነው። ወደ ኋላ አካፈሉት እንጂ ቅድም እንዳልኩት ጳጉሜን አልን ሊቃውንት ተረፍ ይሏታል ሲሉ በቃ የኢትዮጵያ ሕዝብ አይመረምርም ነው እንዲሁ ዝም ብሎ ይሰማል ብለው ነው። በጣም የሚገርም ነገር ስለሆነ ማለት ነው። እሺ ስለዚህ በአጭሩ ሂሳቡ ግልጽ ነው። ሂሳብ ለሚያሰላ 5 1/4ኛን ለ360 ማካፈል ነው። በቃ ሌላ ምንም ነገር የለውም። እና እነሱ ለሚሉት ደግሞ 52 ካሊት ከ31 ሳልሲት ለሚሉት ደግሞ ለማያያዝ እንደ ሂሳብ ስሌት 1 ካሊት ማለት 24 ሴኮንድ ነው። 1 ሴኮንድ ደግሞ 2.5 ሳልሲት ነው። ስለዚህ ይሄንን ምንድነው ሂሳብ ላይ ክሪስ ክሮስ እየተባለን እንማራለን። የ5ኛ ክፍልም የ6ኛ ክፍልም ተማሪ ይሰራዋል። እሺ በቀደምት ኢትዮጵያውያን ሊቃውንት ጥልቅ ጥናት የሚለው ነገር ፉርሽ መሆኑን ከተረዳን የግብፁን 5 1/4ኛ ቀን ለ1 ዓመት ቀን በመከፋፈል የመጣ እንጂ በኢትዮጵያውያን ሊቃውንት ጥልቅ ጥናት የመጣ አለመሆኑን እንረዳለን። እሺ መጽሐፈ ባህር ሐሳብ መግቢያው ላይ ምን ይላል? ጥንተ ዕለት ጥንተ ቀመር። እንግዲህ መስማት ለሚችል ራሱ በቀላል ሁኔታ ማስረዳት ይቻላል ለኢትዮጵያ ሕዝብ ይህንን አቆጣጠር ለማስረዳት ግን ግልጽ እንዳይሆን ይፈለጋል። ጥንተ ዕለት እሁድ ሲሆን በዚህ ቀን ዓለም ማለትም ሰማይና ምድር የተፈጠረበት ቀን ነው ይላል ባህር ሐሳብ። ዓለም የተፈጠረበት። ሁለተኛው ደግሞ ጥንተ ቀመር። ይህ ዕለት ሰሉስ ወይም ደግሞ ማክሰኞ ሲሆን የባህር ሐሳብ የዘመን ቀመር ሲሰላ ቀን 1 ብሎ የሚቆጥረው ከዚህ ዕለት ነው ማለት ነው። ሂሳብ ስሌት ከሰሉስ ነው የሚጀምረው ብሎ አስቀምጦታል። ይህን እንግዲህ የሂሳብና የፊዚክስ ምሁራን ያውቁታል። ኮንስታንት ይሉታል። ራሳቸው ኮንስታንት ያስቀምጡና በዚህ ስሌት ነው የሚባዛው ማለት ነው። ህግ ማለት የራሳቸው ህግ ሲያወጡለት ማለት ነው። አሁን በቃ ስሌቱን ቀመሩን ምን ጀምረው ከመች ነው አሉ? ከሰሉስ ነው አሉ። ዓለም የተፈጠረው መች ነው? እሁድ ነው አሉ። እሺ ይበሉ። ቀጣዩን ጉድ ደግሞ እንየው። በዚህ መጽሐፍ ላይ እንግዲህ አውዳት የሚል አለ። አዋዳት 7 አዋዳት ይላሉ። የመጀመሪያው አንደኛው አውደ ዕለት የሚባል ነው። ከሰኑይ እስከ እሁድ ያለው ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ እያለን ቅዳሜ፣ እሁድ ብለን ሰኞ ጋር ድጋሚ እንመጣለን። ስለዚህ አውደ ዕለት የሚወጥነው በዕለተ ሰኑይ ነው በባህር ሐሳብ ከሰኞ እስከ እሁድ ስላለም ማለት ነው። ይህም የአውደ ዕለት መጀመሪያ ጥንተ ዕለትም አይደለም ጥንተ ቀመር ማለት ዓለም በተፈጠረበት ጊዜም አልጀመሩም ወይ ደግሞ ዓመት እንቆጥራለን ባሉበት በጥንተ ቀመሩም አልጀመሩም በማክሰኞ ማለት ነው። ስለዚህ
መሰረት የሌለው ወይ ጥንተ ቀመሩም መጠቀም እንዲሁ በመጽሐፉ እንደተቀመጠው ወይ ደግሞ በጥንተ ዕለቱ መሄድ መሰረት የሌለው ነገር መሆኑን ያሳየናል። እሺ ሁለተኛው ደግሞ አውደ ዓመት ነው። እንግዲህ ከዛው ከመጽሐፉ ነው እንጂ ቃላቱ የግዕዝ ቃላት እንደመሆናቸው የራሳቸው ደግሞ ትክክለኛ ትርጓሜ አላቸው። አውደ ዓመት የሚሉት ደግሞ በፀሐይ 365 ቀን ከ15 ኬክሮስ በጨረቃ ደግሞ 354 ቀን ነው ይላሉ። እሺ በባህር ሐሳብ አዲስ ዓመትን መስከረም ላይ ሲደረግ ከዓመት ዓመት ዕለቱ ከመለያየቱ አልፎ ከጥንተ ዕለቱ እሁድ ቅድም እንዳልነው ወይም ከጥንተ ቀመሩ ማክሰኞ ውጪ በሌላ ዕለታት አውደ ዓመትን ወይም አዲስ ዓመትን ያከብራል። በዚህም ልክ እንደ አውደ ዕለት የባህር ሐሳብ አውደ ዓመት መሰረት የለሽ መሆኑን እናያለን። በሁለቱም እንግዲህ ጣል ነው ማለት ነው። የትኛውም ጋር አልተጠቀመውም። ጥንተ ቀመሩንም ጥንተ ዕለቱንም አልተጠቀመውም፣ አላገኘውም። አውድ የሚለውን ቃል ትርጉም እንይ። አውደ ዕለት አውደ ዓመት አይደል? አውድ ማለት ክበብ ዙሪያ ማለት ነው፣ ወይም ደግሞ አደባባይ ማለት ነው። አንድ ነገር አደባባይ ላይ ሲዞር ዞሮ ተመልሶ ቦታው ላይ መምጣት አለበት ማለት ነው። አውደ ዓመት ሲባል ዞሮ መምጣት አለበት ማለት ነው። አውደ ዕለት ሲባል እንደዚሁ ዞሮ መምጣት አለበት። አውደ ዓመት ግን ዞሮ አይመጣም፣ መቼም አይመጣም። እሺ በጣም የሚገርም ነገር ስለሆነ እሺ በባህር ሐሳብ በዚህ ዓመት በአሁኑ ዓመት በ2018 አዲስ ዓመት መስከረም 1 ማክሰኞ ዕለት ነበር። በዚህም አውድ ዙረት ክብ አደባባይ እንደመሆኑ ቀጣዩ አውደ ዓመት መስከረም 1 ማክሰኞ ዕለት 2019 መሆን ነው ያለበት። ነገር ግን እንደዛ አይሆንም። ማክሰኞን ትቶ ቀጣዩ 2019 ላይ ሮብ ላይ ይሆናል። ከዛ ደግሞ በ2020 አርብ ይሆናል። ከዚህ እንደምንረዳው አውደ ዓመት የሚለውን ቃል ለባህር ሐሳብ አቆጣጠር የማይሰራ መሆኑን እንረዳለን። አሁን አደባባዩን እንዲህ ይዞራል የተባለው ትቶት ይሄዳል ማለት ነው። እሺ ሌላው ባህር ሐሳብ አዲስ ዓመትን መስከረም ያደረገበትን ምክንያት የባህር ሐሳብ መምህራን ሲያስተምሩ መስከረም እንግዲህ መስከረምን አዲስ ዓመት ያደረጉበትን ምክንያት ነው። መስከረም ዓለም የተፈጠረበት ወር ስለሆነ ነው ይላሉ። መስከረም ዓለም የተፈጠረበት ስለሆነ ነው የባህር ሐሳብ መምህራን። እንግዲህ ዩቲዩብ ላይ ገብታችሁ ብትፈልጉ ታገኛላችሁ። በቃ ደረታቸውን ሞልተው ሲያስተምሩ ማለት ነው። ዳሩ ግን በቤተ ክርስቲያን መጽሐፍት በመጽሐፈ አክሲማሮስ ላይ ዓለም መጋቢት 29 እንደተፈጠረ ተጽፎ ይገኛል። ይህም እንግዲህ ተመልከቱ፣ የባህር ሐሳብ መምህራኑ ይወጡና መስከረም ነው ብሎ ማስተባበያ ይሰጣሉ። መጽሐፈ አክሲማሮስ ደግሞ መች ነው ይላል? መጋቢት 29 ነው ብሎ ደግሞ የወጡ መምህራን ደግሞ አሉ፣ በቅርብ ያስተማሩ። ውስጥ ላይ ራሱ መሰረት የሌለው እንደሆነ ግልጽ ነው። በቃ ህዝቡ ግን በኑሮ ውድነት አእምሮ ስለተያያዘ አያስተውልም ብለው ስለሚያስቡ እንዲሁ ይናገራሉ። እንግዲህ የእግዚአብሔር ጊዜው ደርሷል ማለት ነው። መጋቢትም 29ም አላደረጉትም ዓመታቸውን፣ ወይ ደግሞ ለመስከረም ትክክለኛ ማስረጃ የላቸው። እሺ በአሁን ሰዓት በቤተ ክርስቲያን ያሉ መምህራን ኢትዮጵያ ሁለት አይነት የዘመን አቆጣጠር አላት ብለው ያስተምራሉ። ይህንን አብዛኞቻችሁ ላታውቁ ትችላላችሁ። ሁለት አቆጣጠር አላት ነው የሚሉት። አንደኛው በፀሐይ አቆጣጠር 2018 ላይ ነን ይላሉ። ይሄ ደግሞ ምንድነው? በፀሐይ አቆጣጠር 2018 ስንሆን ግሪጎሪያን ስንት ላይ ናቸው? 2025። አሁን እንግዲህ በ7 ዓመት ተቀደመ ማለት ነው።
አሁን ለምንድን ነው በ7 ዓመት የተቀደምነው ተብሎ ቢጠየቁ ኢትዮጵያዊ የሆነ መልስ የለም። ምንጩ ከውጭ ስለሆነ ከግብጽ ስለሆነ ማለት ነው። የግሪጎሪያን የዘመን አቆጣጠር የሚጠቀመው 2 የቀመር ምሁራን አሉ ይላል በታሪክ ላይ ማለት ነው። እንግዲህ አንደኛው ዲዮናይሲስ ኤክሲጊዩስ የሚባል ሲሆን ሁለተኛው ደግሞ የአሌክሳንድሪያው አናኒየስ የተባለ ነው። ይሄ ዲዮናይሲስ ኤክሲጊዩስ የተባለው የልደት የመድኃኔ ዓለምን የልደት ቀመር ይሄ አኖ ዶሚኒ ኤዲ ብለን የምንጠቀመውን መቁጠሪያ የቀመረ ሰው ነው። እና የግሪጎሪያኑ የግሪጎሪያን የዘመን አቆጣጠር የሮማዊውን የዲዮናይሲስ ኤክሲጊዩስን የቀመር ስሌት ይጠቀማል። የኢትዮጵያ የባህር ሀሳብ የዘመን መቁጠሪያ ደግሞ የአሌክሳንድሪያውን የአናኒየስ የኮፕቲክ የመድህን እግዚ የልደት ቀመር ስሌትን ይጠቀማል። በሁለቱ ስሌቶች መካከል ደግሞ የአናኒየስ ስሌት በ7 ዓመት ወደ ኋላ ያለ ስለሆነ የኢትዮጵያ ባህር ሀሳብ የዘመን መቁጠሪያ 7 ዓመት ወደ ኋላ ያለ ነው ይላሉ። የኮፕቲኩ ግን ይህን አሁን እንግዲህ የኢትዮጵያ የባህር ሀሳብ የዘመን መቁጠሪያ ከግሪጎሪያን በ7 ዓመት ወደ ኋላ ይላል። ምክንያቱ የኢትዮጵያው የኮፕቲክ ዘመን አቆጣጠርን ይጠቀም የነበረውን የአናኒየስን ስለተከተለ ነው። ነገር ግን በአሁኑ ሰዓት የኮፕቲክ የት ነው የሚገኘው ካልን ሌላ ቁጥር ላይ ነው። የኮፕቲክ የዘመን አቆጣጠር ሌላ ቁጥር ላይ ነው ያለው። የኮፕቲኩ ይህን የ7 ዓመት ልዩነት ትቶ ከየት መቁጠር ጀምሯል? በ284 ዓመት የኮፕቲኩ የግብፁ ዘመነ ሰማዕታት ላይ በቃ ካሁን በኋላ ዘመንን መቁጠር የምንጀምረው ከሰማዕታት በኋላ ነው ዘመነ ሰማዕታት በማለት አንድ ብሎ ጀምረው 284 ላይ። ስለዚህ አሁን የኮፕቲኩ አቆጣጠር 284 ዓመት ከግሪጎሪያኑ ወደ ኋላ ነው። አሁን የኮፕቲኩን ይዞ ግን እያስቀጠለ ያለው ማን ነው? ባህር ሀሳብ ነው። እሺ ሁለተኛው ደግሞ የኢትዮጵያ የዘመን አቆጣጠር የሚሉት ይሄ በፀሐይና በጨረቃ ጥምር አቆጣጠር ሲሆን 2025 ላይ ነን ይላሉ። ይህም ከግሪጎሪያን ቁጥር ጋር የተካከለ ነው። በዚህም አሁን የኢትዮጵያ ባህር ሀሳብ ዘመን አቆጣጠር መንታ መንገድ ላይ የቆመና አንድ ወጥ የሚረታ የዘመን ስሌት እንደሌለው እንረዳለን። እንግዲህ ብዙ መሰረት የሌለው ነገር እያየን ነው። አውድ ላይ ያየን፣ አዲስ ዓመት አጀማመር ላይ ያየን፣ 2 አይነት የዘመን አቆጣጠርን ማስተማራቸውን አየን። የኢትዮጵያ ሊቃውንት ከሚሏቸው ጥሩ ቦታ ላይ ነው ምስሉ ከሚሏቸው እነ ዲሜጥሮስና እነ አቡሻህር ሊቃውንቱ ከሚሏቸው ማለት ነው ከሚመኩባቸው ሁለቱ ዲሜጥሮስና አቡሻህር ዋነኞቹ ናቸው። ዲሜጥሮስ የግብጽ እስክንድሪያ 12ኛ ሊቀ ጳጳስ እንደሆኑ የባህር ሀሳብ መምህራን በደንብ ያስተምራሉ። ሆኖም ግን ውሃ ከምንጩ ነው፣ ነገርም ከስሩ ነው። እንዲህ እንዲባል የዲሜጥሮስ የሚለውን ስም ትርጓሜ ለማየት እንሞክራለን። ዲሜጥሮስ የሚለውን ቃል በባህር ሀሳብ መምህራን ቃሉ የግሪክ መሆኑን ይስማማሉ የግሪክ መሆኑን፣ ትርጓሜውን ግን ፀሐይ ወይ መስታወት ማለት ነው ይሉናል። ዳሩ ግን የቃሉን ትርጓሜ ለግሪካውያን እንስጥ፣ ቃሉ የግሪክ ነውና ማለት ነው። እነሱ ምን ብለው እንደሚፈቱት እንመልከት። ዲሜጥሮስ የሚለው ቃል የግሪኩ አቻ ዴሜትሪየስ
የዲሜተር ማለት ነው። ዲሜጠር ደግሞ ምን እንደሆነ ለማየት ለመነሻ ያክል በጥንት ግሪክ ጥንታዊ የባዕድ አምልኮ 12 ጣዖታት አሉ። ከትላንት ወዲያ በነበረው ጉባኤ ላይ ወንድሜ መምህር ሀብተ ዘድንግል ሲያነሷቸው የነበሩት ማለት ነው። አንደኛ ዚዮስ፣ ሁለተኛ ሄራ፣ ሶስተኛ ፖሳይደን፣ አራተኛ ደሚጠር፣ አምስተኛ አቴና፣ ስድስተኛ አፖሎ፣ ሰባተኛ አርጤምስ፣ ስምንተኛ ኤረስ፣ ዘጠነኛ አፍሮዳይት፣ አስረኛ ሄፊስተስ፣ 11ኛ ሄርሚስ፣ 12ኛ ዳዮናይስስ። አራተኛው ማን ነው? ደሚጠር የግሪክ ጣዖት የሚመኩባት ማለት ነው። በዚህም የኢትዮጵያ የዘመን መቁጠሪያ ከግብጽ እንዲሁም ከግሪኩ የጣዖት አምልኮ ጋር ጥብቅ ግንኙነት እንዳለው እንረዳለን። እንኳንም ለመመካት ይቅርና ምንድነው የሚሏት ይህችን ጣዖት የአዝመራ የእህል ዲ ማለት ማዘር ማለት ነው። ሜተር ደግሞ እርዝ ማለት ነው ይልና የምድር እናት እንደማለት እርሻውን ጥሩ ምርቱን በጊዜው እንድትሰጥ የምታደርግ ብለው ይተረጉማታል። እንግዲህ ይሄ ግሪኮቹ የያዙት ነው። ስለዚህ ምን እንደውም ከሷ ጋር ምንድነው የያዙት? አንዱ ጣዖት የዚችን ጣዖት ልጅ እንግዲህ ጣዖት የሚያደርጉት ከሰዎቹ ጋር የተያያዘ ነው እና የዚችን ጣዖት ልጅ ፖሳይደን የምትባል ጣዖት ይወስዱባታል። ልጇ ሲወሰድባት በጣም ታዝንና ከዛ በኋላ ከምግት በኋላ ልጇ በአመት የሆነ ያህል ወቅት ወደ እርሷ እንዲመለስላት የሆነ ያህል ጊዜ ደግሞ እሷ ጋር ቆይቶ ተመልሶ ወደዛ ወደ ተወሰደበት ቦታ እንዲሄድ ስምምነት ይደረጋል በጣዖታቱ መካከል ማለት ነው። እንግዲህ የጥንት ግሪክ ጣዖት አምልኮ ላይ ግልጽ ታሪካዊ መረጃ ያለው ነው። በዚህ ምክንያት ይቺ ጣዖት ልጇ ስትመጣ ደስተኛ፣ ልጇ ስትሄድ ደግሞ ሀዘንተኛ ትሆናለች። በዚህም ደስተኛ ስትሆን ምድሩን ምን ታደርጓለች? ለምለም ታደርጓለች። ልጇ ደግሞ ስትሄድ ምድሩን በረሃ ታደርጓለች። በዚህ ምን ሰጧት ማለት ነው? በቃ ወቅት ታፈራርቃለች ማለት ነው። ስለዚህ የወቅት ስልጣን ሰጧት ማለት ነው። ከዘመን ጋር እያያዟት ማለት ነው። ስለዚህ ባህር ሀሳቡ ወቅቱ ዘመኑ ከዚች ጣዖት ጋር ከምን አንጻር እንደሚያያዝ እጇ ላይ የያዘችው የእህል ፍሬ ይነግረናል። እንግዲህ የተሰበሰበ የእርሻ ምርት ማለት ነው። እሺ በዓለም ያሉ የታሪክ ምሁራን እንግዲህ ምዕራባውያን ማለት ነው። አሁን ኢትዮጵያ ላይ በጣም የሚወራው ነገር አልኳችሁ ከዘረዘርነው አንጻር አገሪቷን የማይመጥን የወረደ ነገር ነው የሚወራው። ውጪዎቹ እንኳን ይሄን ያውቃሉ። ጳጉሜ የግብጽ እንደሆነች ውጪዎቹ ያውቃሉ። የኢትዮጵያ ናት ብለው ድርቅ ብለዋል። እሺ በዓለም ያሉ የታሪክ ምሁራን ከ1500 ዓመት በላይ እድሜ ያለው የኢትዮጵያ አቆጣጠርን አያውቁም። አሁን የምነግራችሁ ታሪካቸው ላይ ወረቀታቸው ላይ የጻፉትን ነው። የራሷ የብቻዋ የሆነ የዘመን መቁጠሪያን አያውቁም። አሁን ባለው የታሪክ መዝገብ የኛ የኢትዮጵያውያን የዘመን መቁጠሪያ የሚባለው የኛ አይደለም። የኢትዮጵያ ቤተክርስቲያን በኮፕቲክ አሌክሳንድሪያ መንበር ስር ነች። ይህ ምስክር ይሆነናል። ልዩ ነገር ይዘናል እንላለን፣ ግን አልያዝንም። የኛ ያልነው የኛ አይደለም። እንግዲህ ከላይ ያየነው የባህር ሀሳብ የዘመን መቁጠሪያ መነሻውን በጥንታዊ የግብጽ ጣዖታዊ የዘመን መቁጠሪያ ላይ አድርጎ በአመቱ ማብቂያ ላይ ከክፉ መናፍስት አምልኮና የድግምት ስራ ጋር ይያያዝ ዘንድ ይመች ዘንድ የተቀመረውን 5 ቀን ከነ ስሙ ከግብጽና ከግሪክ
በመኮረጅ የውሸት ካባን በማልበስ ቅድስት ሀገር ኢትዮጵያን ቁልቁል እያስኬዳት ያለ የርኩሰት ምድራዊ ሐሰተኛ በእግዚአብሔር መስፈሪያ የማይሰፈር የጣዖት ዘመን መቁጠሪያ መሆኑን ከተመለከትን ዘንድ ቅዱስ የሆነው አማናዊ የሆነው ሰማያዊ የሆነው በእግዚአብሔር መስፈሪያ የሚሰፈረው የዘመን መቁጠሪያ ደግሞ ማን ነው እንላለን ማለት ነው። በመጽሐፍ ቅዱስ እጅግ የተመሰከረለት የነብየ ልዑል ቅዱስ ሄኖክ የዘመን አቆጣጠር ከዘረዘርነው መጀመሪያ ምንጭ ከተባሉት 7 6 ደግሞ ከዛ ውስጥ የወጡ 13 የጣዖት ዘመን አቆጣጠሮች አሉ። እነዚህ ከጥንቆላ ጋር በምስሉ እንደምታዩት ከስር መማስ ጋር ከድግምት ጋር የተያያዙ ናቸው። ከመች ከጥንት ጀምሮ ማለት ነው። እሺ ቅዱስ ሄኖክ አካሄዱን ከእግዚአብሔር ጋር በማድረግ ከሞት የተሰወረው አሁንም በብሔረ ሕያዋን ያለው ሊቀ መልአኩ ቅዱስ ኡራኤል ወደ እርሱ መጥቶ በሰማይ ጽላት የተጻፈውን የዘመን መቁጠሪያ የገለጠለት ታላቁ ነቢይ እግዚአብሔር ቅዱስ ሄኖክ የስሙ ትርጓሜን እንመልከት። እንግዲህ ቅዱስ ሄኖክ ስሙን ስንጠራውም ልባችንን ያስደስተናል። ሐዲስ ቅዱስ ማለት ነው። ትላንት ወንድሜ ወልደ ማርያም ስም ይመርህ ሀበ ግብር በቃ ሌላው ሁሉ እንዲሁ ጥልቅ ጥናት አያስፈልገውም። የሊቃውንቱ ስሙን ብቻ ኢትዮጵያዊ ይችን ስም ይዞ የሁለቱን የዘመን አቆጣጠር ስም ይዞ እውነትን ያያል። እግዚአብሔር ለሕዝቡ እጅግ ቅርብ ነው፣ ልብን ቅን ካደረጉለት ማለት ነው። በመጽሐፍ ቅዱስ እጅግ የተመሰከረለት በእጃችን ያለው መጽሐፍ ቅዱስ ላይ 365 1/4 የሚል ቁጥር የለም። 364 የሚል ግን ደጋግሞ አለ። አቡሻህር ዲሜጥሮስ የሚል የለም። ሄኖክ የሚል ግን አለ። የዲሜጥሮስ ባህር ሐሳብ ወደ ጣዖት ሲያወርደን የቅዱስ ሄኖክ ዘመን መቁጠሪያ ደግሞ ወደ እግዚአብሔር ያወጣናል። እውነትን እንድንመሰክር ይህንን አንደበት የሰጠን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ለይኩን ዘኢትዮጵያ